ለምን ረሞታው እኮ ጠይቀኝ ጨርስ ይመስለኛል ዳሊን ካቤት ቁጭ በይ ለምን ረሞታው ቁጭ በይ ነገሩን ጨርስ ለቀቀኝ እንዳልኩ ወዲንም እንትን ወደ ዘይድ አስገቢንና ነገሮችን ስርዓት ባለው መንገድ ሲጀመርም ካሜራህን አጥፋው እኔ ስለ ወንድምሽ ጆን ያልኩሽ ሌላ ያልኩሽ ነገር አለ ነገር አለ ስራ ነው ያዝነው ነገሮችን በደንብ መመርመር አለብን ይሄ ነገር አንቺ ነው ሊያስደስትሽ የሚገባው እሺ አትጮህ በስንሰት አዋራ ምንድነው ካሜራ ያዋራው ነው ረጋ ብለቁ መጀመሪያ ነገር ረጋ ብለቁ እኮ ምንድነው ማሪዎች ነን 24 ሰዓት መምጣት እንችላለን ሌባት ሆነ እኔ መርማሪቱ እያሳየሽ ነው ሌባት ቢያንስ እያሳየሽ አይደል እና ፌክ አሰርተ ከሆነ በምን አቃ ማለት በቃ ሞተ እኮ እኔ ምንም ወንጀለኛ አይደለም ምንም እኮ አይደለም ምንድነው ይሄ ሲጀምር ለምን አስፈለገ ወንድሜ ነው ያልሽኝ ነበር ሃኒ ይለኛል እንዴ ፍቅሬ እያለሽ ነው ስለንኩ ነው እንደፈለገ አንተ ልቀቀኝ ምን አለ ለሱ ለዛሬ ነው ተናግረን እንደመጣነው እኮ ተናግሬያለሁ እንዴ ፖሊሶቹ መርምረው ጨርሰዋል እኮ በደንብ ትክክለኛ መረጃና ሻራቶ እንደወደቀም ሁሉም ሰው ያውቃል ሰላም ቤተሰቦቻችን እንዴት ናችሁ እኔ ቢኒያም ነኝ ዛሬ ደግሞ ከአንደታችን ጋር ተገንተናል በአካል ደግሞ ነገሮችን በደንብ ማውራት ስለ ነገሮች መመርመር ስላለብን በአካል ተገናኝተናል ቤቷ ድረስ ሄደን ያው እንደተለመደው ሰብስክራይብ ሼር እንዲሁም ይጠቅማችኋል እናንተ አሪፍ ነው መልካም ነው ሊያግዛችሁ ይችላል የምትሉትን ኮሜንት ጻፉልን ያው ሼር አድርጉ ሰብስክራይብ አድርጉ ምንለው ለብዙ ሰው እንዲደርስ እንዲሁም ደግሞ በእንደዛ አይነት ችግር ውስጥ ያለ ሰው ወደኛ የኛን ዩቲዩብ አይቶ እኛ ጋር መጥቶ ችግሩን እንዲያማክረን በመንችለው አቅም እንድናግዘው ነው ሼር አድርጉ ምንለውና ያው እንደ ተብብርም ሼር ማድረጋችሁን ሰብስክራይብ ማድረጋችሁን አትርሱ እንዲሁም ደግሞ መታካፍሉን ታሪክ እንዲሁም የቸገራችሁ እኛ ልናግዛችሁ የምንችለው ነገር ካለ የዩቲዩብ ባዮአችን ላይ የቴሌግራም ሊንክ አለ እዛ እየገባችሁ እኛን ማዋራት እኛ የምናግዛችሁ ነገር ካለ ከኛ ጋር ችግራችሁን ሼር በማድረግ ነገሮችን መካፈል እንችላለን ዛሬ ከአንደታችን ጋር ተገናኝተናል በስልክ አውርተናል በአካል ደግሞ ሁሉም ነገር እንድትነግረን ነው እዚህ የተገኘ ነውና ወደ ታችን እንሄዳለን ሰላም ስምሽን ማን ልበል ሚላት እሺ ሚላት አንዳንድ ነገሮችን በስልክ አውርተናል እንዳልሽ በሰፊው ደግሞ ነገሮችን ማወቅ ስላለብን በሰፊው ነገሮችን መመርመር ስላለብን ነው እዚህ የተገናኘ ነውና መጀመሪያ ፈቃደኛ ሆነሽ እዚህ እንደመጣ ስለጋብሽኝ አመሰግናለሁ ያው ነገሮችን በስነ ስርዓት ማጣራት ስላለብን ነው እዚህ የተገናኘ ነውና እንዴት ነበር እስኪ ምንድን ነበር የተፈጠረው በስልክ የሚነገርሽ ነገር አለ አሁን ደግሞ በአካል እስኪ ሙሉ ነገሩን አብራሪልኝ ጓደኛዬ ናትና አብረን ያደግነው በጣም ረጅም ጊዜ አብረን ብዙ ነገር አሳልፈናል እና አሁን ላይ ባለቤቷን አታለች እኔንም አርቀኛለች ያው ፖሊሶቹ ጋር የተዘጋ ፋይል ቢሆንም እኔ ምንም ማድረግም አልችልም ግን ደግሞ አንዳንድ ነገር የሚያስጠረጥሩ ነገሮች አሉ ከጂም አሰልጣኟ ጋር አብረው ነው የሚኖሩት አሁን ባለቤቷ ደግሞ የሞተው አሁን ቅርብ ጊዜ ነው እና ሀዘኗን እንኳን በደንብ እንትን አላቆየችውም ጣለ ብቻ ነበር ያደረገችው ሻርቧል እና ያው ጂም የሚያሰራ ሰውዬ አሁን አብሯት ነው ያለው ባለቤቷ ከሞተ እንኳን ብዙ ጊዜ አይደለም እሺ ጓደኛሽ ናት እስኪ ነገሮችን በደንብ ግልጽ አድርጊልኝ ጓደኛሽ ናት እና የጂም ማለት አልገባኝም ባሏስ በምን አይነት መንገድ ነው የሞተው ያው ለኛ እንደተነገረን እንደወደቀ ነው ግን ደግሞ ጂም አሰልጣኟ ነበር አብረን ልንገባ ነበር ትንሽ የገንዘብ እጥረት ይዞኝ አልገባው አሁን ላይ ነው ልገባ የነበረው ጂም ቤት እሷ ጂም ትሰራለች አዎ እሺ ባለቤቷ እያለም አብሮ ነበር የሚሰሩት እሺ ባለቤቷም ጂም ይሰራል ነው ወይስ እሷ ብቻዋን ነበር የምትሰራው አይ እሷ ብቻዋን ነበር እሷ አይሰራም እሱ ፊልድ ምናምን ነበር የሚሰራው ባለቤቷ አዎ እሺ እና አሁን ላይ አርቃኛለች ስለሷ ብዙ ማቀው ነገር የለም ለምንድን ነው አንቺን ያራቀችሽ እሱን እኔ ማላቅም ቤቷ ሲሄድ ልምጣ ምናምን ነገር ስላት አይመቸኝም እመጣለሁ ራሴ ደውልልሻለሁ እያለች እንደዛ ተሸፋፍናለች ባሏ ከመሞቱ በፊት ነው ወይስ ከሞተ በኋላ ነው አሁን እነዚህ ነገሮች ሊፈጠሩ ይቻሉት ከሞተ በኋላ ነው ባሏ ሞተ ያልሽኝ በምን አይነት መንገድ ነበር ያው እኛ እንደሰማነው እንደወደቀ ነው ፖሊሶች ምርመራ አላደረጉም አድርገዋል ግን ነገሩ በዛው ዝም ብሎ እኛም አልደረስንም አላወቅንም
ያው የተዘጋ ነገር እኛም መቀስቀስ ስለማንችል ዝም ብለናል። እና እንግዲህ እኛም አናቅም ፖሊሶቹንም ብንጠይቅ ያው አንዴ ስለዘጉት እኛ ምንም ማድረግ አንችልም። እሺ እንዳልሽኝ ጂም ገባች ምናምን አልሽኝ። እስኪ ስለሱ ነገር አብራሪልኝ። ጂም ለመግባት ፍላጎት በጣም ነበራት እና አብረን ለመግባትም እኔም ስገፋፋኝ ነበረ። እኔ በአንዳንድ ነገሮች አልተመቸኝም ነበረ እና እሷ ገባች መስራት ምናምን ጀመረች። ግን ደግሞ ሁልጊዜ ስለ አሰልጣኟ በጣም አድናቆቷን መታ ለእኔ ትገልጽልኝ ነበረ። የዛው ስፖርት የሚያሰራት ሰው ነው? አዎ አሰልጣኟ ማለት ወፍራም ናት ምናምን ለዛ ነው እንትን የገባችው ወይስ እንደው ለጤንነት ለመጠበቅ ነው ጂም የጀመረች ነው? ፍላጎት አላት? በቃ ከድሮ ፍላጎት አላት እና ብዙ ጊዜ ስለ አሰሪዋ ምናምን በጣም ታወራኛለች፣ በጣም ታደንቀዋለች ምናምን እየደወለች በጣም እንደዚህ ምናምን ስፖርት ያሰራኛል፣ በጣም ጥሩ ሰው ነው እና አንቺ መተሽ ብትሞክሪ ምናምን ብላ ብዙ ጊዜ ትነግረኝ ነበር። የስራ አድናቆት ማለት ነው ወይስ ሌላ ነገር ነው? ያው ሌላ ነገርም ልንለው አንችልም። ያው ጓደኛዬ ናት፣ አምናታለሁ። ብዙ ነገር ትነግረኛለች፣ ምንም አትደብቀኝም። እና እኔም ልገባ ነበረ፣ ያው አልተመቸኝም። እና አሁን ላይ ደግሞ እኔን አርቃኛለች። አንቺን ያራቀችበት ምክንያት ምንድን ነው ብለሽ ነው የምታስቢው? ያው ባለቤቷ ከሞተ በኋላ በጣም ቅርቧ ለመሆን ፈልጌ ነበረ። ብዙ ነገር ልጠይቃት ፈልጋለሁ። ምክንያቱም ከኔና ከሱ ውጪ ማንም ያላት ሰው አለ ብዬ አላስብም ነበረ እና አሁን ቤቷ ሄጂ ምናምን ነገር ሳወራት አንዳንድ ነገር ትለኛለች ብዬ እንኳን ብጠብቅ ቤቷ ሲሄድ እንኳን አታስተናግደኝም በቅጡ። ምናልባት አሁን በባሏ መሞት በጣም ተጎድታ ቢሆን አሁን ሰውም አንዳንዴ አሁን ሀዘን ሲበዛ ሰውም አለማቅረብ ነገር አለ። በቃ ራሴ ሁሉም ነገር ለያዘው የሚል ነገር ምናልባት ያ ስሜት ሆኖ ቢሆንስ? እኔም እንደዛ እኮ ታስባለች ብዬ ነው እሷን ላጽናና ብዙ ጊዜ የሚሄደው። ግን ደግሞ ስለ ባሏ እንኳን አንስቼ እንዳታዝን ባደርጋት ያው አንድ የሞተ ነው ምናምን ነገር አይነት ወሬ ነው እሷ የምታወራው። እሱ ነገሯ ታጽናኛ ስትሞክር አንዴ ሙቷል አይነት መልስ ነው የሚመልስልሽ። ሄዷል ብላ ነው እኔ የምትነግረኝ። አዝናለች ማለትም አልችልም፣ ግን ደግሞ ያው እንደ ጓደኛ እሷን ቀርቤ ስሜቷን መጋራት ምናምን ፈልጋለሁ። ግን እሷ ደግሞ እኔ ለማራቅ ነው የምትሞክረው። ብታርቀኝም እኔ ልርቃት አልቻልኩም። ማለት አንዳንድ ሰው የሚሰማው ስሜት አለ፣ ግን ደግሞ አለማውራት የሚፈልግ አይነት ስሜት ሊሰማው ይችላል። የእሷ እንደዛ ቢሆን እኮ ችግር የለውም፣ ግን በቃ አልተሰማትም ብዬ ነው እኔ እንደኔ የማስበው። አሁን አንቺን ማራቋ ከምን የተነሳ ነው ብለሽ ታስቢያለሽ? አሁን ጥሩ ግንኙነት ከነበራችሁ አሪፍ ግንኙነት እንትን እያለ ከነበረ አሁን ባሏ ከሞተ በኋላ ነው ይሄ ነገር እንትን እያለ የመጣው ወይስ ጂም ከገባሽ በኋላ ነው? የትኛው አጋጣሚ ላይ ነው እሷ አንቺን መራቅ የጀመረችው? ሁለቱም። መጀመሪያ ጂም ስገባ ትንሽ መቀየር ጀመረች፣ ግን አራቀችኝም። ብዙ ነገር ይመስልሻል ጂም ስትገባ ካንቺ እንትን ማለት ነው? ያው የምትደውልልኝ ስለ አሰልጣኛ ብቻ ነበረ ወሬዋ። ኦኬ ሙሉ ፎከሱ አሰልጣኙ ላይ ሆነ። እሺ። እና ባለቤቷ ከሞተ በኋላ ደግሞ ስላልናቁታ እንኳን ደውላት ነግረኝም። እኔ ነኝ የምደውልላት። ድሮ ራሷ ነበረች ደውላ ለኔ የምትነግረኝ። አሁን ግን እኔ ደዋየው አሞኜ የምዘጋብኝ ራሷ ናት። አላስተዛዘንሽ? አሁን ባሏ ሲሞት ምናምን እንደምጠብቀው አላስተዛዘንሻት? ምናልባት በዛ ምክንያት ከሆነ የምትርቅሽ? አይ ሁሌ አጠገቧ ነበርኩ፣ ግን ብዙም ያዘነች ራሱ አትመስልም። በቃ ሀዘኑ ምንም አልተሰማትም፣ ሻርፕ ብቻ ለበሰች። ግን ደግሞ ያ ሰውዬ ጂም የሚያሰራ ሰውዬ እሱ ባለቤቷ ካረፈ በኋላ አሁን ግን ቤቷን ያለው እና እሱ ነገር ትንሽ ሰላም አይሰጠኝም። ቤቷን ያለው ያ ጂም የሚያሰራት ስለሱ የምታወራሽ ሰውዬ አሁን አብረው ነው የሚኖሩት ቤት ውስጥ? እሱ እዛ እንደሚኖር አልነገረችሽም? ስልሽ አሁን ባለቤቴ ሞቷል ስለዚህ ከሱ ጋር ልኖር ነው የሚል ነገር አላማከረችሽም? ያው እኔ ሲሄድ ድንገት ነው ያየሁት። ድንገት አጋጣሚ? ማለት ለማጽናናት ያክል የሚሆን ብዬ እቃ ገዛዝቼ ምናምን ቡና እየጠጣን እናወራለን ብዬ ሲሄድ ቤቷ ነበረ እና ስጠይቃት ያው እንደተለመደው ሊያጽናናኝ ነው ያለችኝ። ግን የትኛውም አሰልጣኝ ማንም ሰው ቢሆን ሀዘን ቤት ደርሶ ነው እንጂ የሚመለሰው። ይህን ያክል አንድ ቀን ያየሽው ወይስ ተደጋጋሚ ነው ያ ነገር የተፈጠረው ከሱ ጋር?
አይ እዛ የሚኖር ነው የሚመስለኝ። ከአንዴም ሁለቴም አይቼዋለሁ ሲወጣም በር ላይ አይቼዋለሁ ከርቀቱ የሚኖር ነው የሚመስለኝ ሳይሆን ነው የሚኖር ነው እዛ ቤት ውስጥ። ስንት ጊዜ ሆነው ባሏ ካረፈ? ያው 1-2 ወር ቢሆን ነው ማለት አሁን እሱን ያየሽ? ባሏ ሞተ። ያው ሰው እዛ ቤት ያንን ሰው ያጥቼው አላውቅም። ወዲያው? አዎ አጥቼው አላውቅም። እንደዛ ማለት እኮ ሀዘን ውስጥም አልገባችም ማለት ነው። አሁን ቶሎ ያ ነገር የሚሆን ከሆነ ያ ሰውዬ እየመጣ ከሆነ በእውነት የሚያጠራጥር ነገር ነው። ምክንያቱም አንድ ሰው ቢያንስ ረጅም ጊዜ ይወስድበታል የህይወት አጋር የሚለው ሰው ካረፈ በኋላ ለመጽናናት። ምናልባትም ደግሞ እሷ እንደምትልሽ ለማጽናናትስ መጥቶ ቢሆን ያው ከአንቺ መራቋ እንደሚያሳስብ ነገር ነው እንዳልሽ። ግን ደግሞ አሁን ያ ጂም አሰሪዋ እሷን ለማጽናናትስ መጥቶ ቢሆን እንደዚህ አይነት ነገር አላሰብሽም? ያው ሀዘን ውስጥ ስትሆን አንድ ሰው መጥቶ ሊያጽናና የሚችለው አይደለ? ግን ደግሞ ከሱ በላይ እኔን ትቀርበኝ ነበረ። ከሱ በፊት እኔን ታቀኝ ነበረ። የሚሰማትን ስሜቶች እኔን ማጋራት ትችላለች። ያው ዝም ብለው አንድ አሰልጣኝ መጥቶ ስሜትህን ሊያስረሳክ አይችልም። እሷ እንግዲህ ያው እሱን ብላ ከመረጠች እኛ ምንም ማድረግ አንችልም። እሱን የሚያጽናናኝ ካለች እኛ ምንም ልንላት አንችልም። ግን ደግሞ የእሷን ክፉ ማየት ስለማንፈልግ ነው እኛ። ልክ ነሽ። ምን አይነት አሁን አንቺ እነሱን እንትን ስትይ እንደተመለከትሽው ባየሽው ሰዓት ምን አይነት ቀረቤታ አላቸው ከጂም አሰልጣኙ ጋር? የፍቅር አይነት ቀረቤታ ነው እያሳዩሽ የነበረው? ኦልሬዲ እዛ አብሮ ነው የሚኖረው ካልሽ እንደዛ ነው ሊሆን የሚችለው። ግን አንቺ እንደተመለከትሽው ደግሞ የፍቅር አይነት ቀረቤታ ነው ያላቸው ከእሷ ጋር? እርግጠኛ ባልሆንም ግን ይመስለኛል አይደል? አዎ ማንኛውም ሰው አንድ ሰው ቤቱ መጥቶ ምንም አይነት ቅርርብነት ሳይኖረ መጀመሪያ አንድ ተቃራኒ ጾታ መጥቶ ቤት ከኖረ እንደዛ መገመት ማንም አይከለክልም ብዬ ነው የማስበው። እና ሳያቸውም እንደዛ ነው የሚመስለኝ ለኔ። ያው ግን ጠይቂያታለሁ፣ ሸፋፍና ዝም አለች። ስለዚህ አንቺን ያጠራጠረሽ ነገር እሱ እንዴት ቶሎ ሀዘኗን ረስታ አንድ ጂም ቤት ከምታውቀው ሰው ጋር እንዴት የፍቅር ግንኙነት ወይም ቅርርብ አደረገች? በመሀልስ ደግሞ እኔ የመተዋ ምክንያት ምንድነው ነው ይመስለኛል አይደለ? እሺ ከእንትኑስ ጋር በተያያዘ በስልክ ስታወሪ ያው ከሞተው ባላው ጋር የተያያዘ ነገር ያለ ይመስለኛል የሚል ነገር አውርተሽ ነበረ። እሱንስ ነገር እንዴት ሊመስልሽ ቻለ? እኔ ላይም ባለቤቷ ላይም ትንሽ መቀየር የጀመረችው ይመስለኛል። ከሱ ጋር ብዙ ባንቀራረብም ግን ደግሞ የጸባይ ለውጥ ስታመጣ ጂም እንደገባች ነበረ። ጂም ከገባች በኋላ አንቺ ላይ ብቻ ሳይሆን የባሏም ጋር እንትን ያለ ለውጥ ነበራት፣ የጸባይ ለውጥ ነበራት። አዎ። እና በሱ ምክንያት እና አሁን ላይ ያ ሰውዬ እንደሞተ እሱ ቤቷ መኖሩ ሌላ ነገርም ያስጠረጥራል። እና ስሜት ምንም አልተሰማትም ማለት ለማስመሰል ብቻ ነበረ ለሰፈር መንደረኛ። እኔ ስጠይቃት በሀዘኑ እንኳን በ3 ቀን እንኳን በ3ኛው ቀን እንኳን ስጠይቃት ምንም አልመሰላትም። በቃ ከሞተ ሞተ ነው ምናምን ነገር ስትል ነበረ። እና ይሄ ነገር ትንሽ ያስጠረጥራል ብዬ ነው የምገምተው። ነገሮች እንዳልሽው እንትን ይላሉ። ልክ ነሽ፣ የሚያስጠረጥሩ ነገሮች አሉ። ምናልባትም ደግሞ በሰፊው እኛም ማጣራት ሳይኖርብን አይቀርም ነገሮችን ግልጽ ለማድረግ። ግን ፖሊስ ያገኘው ፍንጭ አልነበረም። አሁን ባልየው በሞተ ሰዓት ሻወር ቤት ሞተ ነው ያልሽኝ። ሻወር ቤት አዳልጦት ሞተ እንደዚህ አይነት ነገር ነው የሰማሁት። እና ከዛ ጋር በተያያዘ ፖሊስ የሰጠው መረጃ አልነበረም። ምናልባት ቀርበሽ የምታውቂ ከሆነ ከእሷ ጋር ያን ቅርርብ ከነበራችሁ በደንብ? አዎ ፖሊሶች ለምርመራ መጥተው ጠይቋት ነበረ። እና ሻወር ገብቶ ሲወጣ ነበር አንሸራቶት የወደቀ ያለችው። ፖሊሶቹ ሀዘን ላይ ናት ብሎ ይሄን ያክል የተጫኗት አይመስለኝም። እኔም ጠይቂያታለሁ። በቃ እንደዛ ነው ሞተ ምናምን አላ ለመሸፋፈን ያክል አይነት ነገር ወሬን ያወራችሁ። ለኔ እንኳን በደንብ አድርጋ አልነገረችኝም። ፖሊሶቹም ደግሞ ሊጫኗት አልፈለጉም እንጂ እኔም ደግሜ ጠይቂያታለሁ። መጠየቅ አልፈለኩም፣ ግን ከሷ አንፃር ጸባይ ነው ልጠይቃት የቻልኩት። ጸባዩ መጀመሪያም ተቀያይሮ ስለነበረ ምናልባት ከሷ ጋር ግጭት ሆኖ ከሆነ ብሎ በማሰብ ነው ወይስ እንዲሁ የተለየ ነገር ካለ ብለሽ ነው? አይደለም፣ እዛ ገብታ ስለተቀየረች
እና ለሱ የነበረት አመለካከትም እየተቀየረ በሂደት እየተቀየረ ስለመጣ ነበረ። እሺ ያው እንትኖች ብዙ ነገሮችን አካፍለሽኛል፣ ግን ደግሞ እስኪ ወደኛም ጋር ለመምጣት ያበቃሽ ለመጠቆም ያበቃሽ ጠቅልል አድርገሽ እስኪ በደንብ አብራሪልኝ። ምኑ ነው ግራ የገባሽ? ምኑ ነው እንዲህ እንድትጠራጠሪ ያደረገሽ ነገር ምንድን ነው? እና የእናንተን ፕሮግራም እከታተላለሁ እና ይህንን ነገር ምናልባት እናንተ ታግዙኛላችሁ ብዬ ነው ፖሊስ ጣቢያ ሄጄ ጥቆማ ብሰጥ ያው መጀመሪያም የነበረ ነው ፋይሉ ቢዘጋም እሷን መወንጀልም ይሆንብኛል። ያው ውሸት አወራችብኝ ምናምን አይነት ነገር ልትለኝ ትችላለች እና የእሷን ጉዳት አልፈለገውም እና በእንደዚህ አይነት ነገር ምናልባት እናንተ ታግዙኛላችሁ በሚለው ነው። እሺ ጥሩ። እኛ እንግዲህ ከማህበረሰቡ ጎን ለመቆም ነው እኛም እንትናችን እና በምንችለው እውነት በሆነ መንገድ በትክክለኛው መንገድ ነገሮችን አጣርተን የምናሳውቅሽ ይሆናል። ግን ደግሞ ምን አይነት የጸባይ ለውጦችን ብታይ ነው ደግሞ በጣም ያጠራጠረሽ? ከሞቱ ጋር ነው? የእሷ ጸባይ ከመቀየሩ ነው? እስኪ ምኑ ነው ያጠራጠረሽ? እርግጥ ነው ቅድም እንደነገርኩ ባለቤቷ ለእሷ ማለት የምትፈልገውን ነገርም ከማድረግ ማለት በጣም ነበር የሚወዳት። ሁሉም ሰው የሚያውቀው ነገር ነው እና እሷ በጣም ደስ የሚል ፍቅር ነበራቸው። ግን ደግሞ እዛ ጂም ቤት ከገባች በኋላ እንደዛ መሆኗ ከዛም ባለቤቷ ከሞተ በኋላ ያ ሰውዬ እዛ ማግኘቴ ሀዘኗ ምንም አልተሰማትም ምናምን እና ይሄ ነገር እንዴት የሚል አይነት ነገር ውስጥ ተፈጠረ። ግን ደግሞ አንድ ሰው ብናገር ምንም አይነት ማስረጃ እጄ ላይ የለም። አሁን እነዚህ ነገሮች ባሏ ከመሞቱ ጋር ያገናኘዋል ብለሽ ነው የምታስቢው? አዎ አስባለሁ። እንደዛ እንዳስብ የሚያደርገኝ ያ ሰውዬ ነው። በቃ ማለት ከቤቷ አይወጣም እና ብዙ ጊዜ ሲሄድም የማየው ሰዎችም የሚያወሩት ለአንቺ ጥሩ አቀባበል የለውም? አዎ እኔ ትንሽ ከእሷ ጋር ስለምቀራረብ ነገሮችን ስለማቅ ስለሷ ለእኔ ጥሩ አመለካከት ያለው አይመስለኝም። ብዙም አንቀራረብም ከሱ ጋር ያው ከእሷ ጋር ነው እንጂ። ስለዚህ ነገሮች ያጠራጠሩሽ አንደኛ ሀዘኑ ሳይወጣ እሷ ቤት ድረስ መምጣቱ፣ ሁለተኛ የእሷም ጸባይ እንደዛ ይዋደዱ የነበሩ ሰዎች የእሷ ጸባይ በአንዴው መቀየሩ፣ እነዚህ ነገሮች ተደማምረው ምናልባትም ከባሏ መሞት ጋር ግንኙነት ይኖረዋል ነው ያልሽኝ ያለሽ አይደል? አዎ። እሺ መልካም። ያው እንግዲህ እኛም ያልሽንን ነገር ተመርኩዘን ሌሎችን መረጃዎችን አሰባስበን ወደ እሷ ቤት በመሄድ ነገሮችን ለማጣራት እንሞክራለን። ይጠቅሙናል የምንላቸውን ቴክኒኮች እንጠቀማለን ነገሮችን ለማጣራት። ያንቺም የሰጠሽን ጥቆማ አሪፍ ነው። እውነት ይሁን አይሁን የምናየው ነገር ይሆናል። ምናልባትም አንቺ እንዳሰብሽው ግንኙነት ሊኖረው ይችላል፣ ግንኙነትም ደግሞ ላይኖረው ይችላል ከባሏ መሞት ጋር። እሱን ነገሮችን ሰብሰብ አድርገን መረጃዎችንም በደንብ ይዘን የምናጣራ ይሆናል። አንቺ የሚሰጠሽን መረጃ እንዳለ ሆኖ ቤቷን ታሳይናለሽ አይደል? ፍቃደኛ ነሽ ቤቷን ለማሳየት አይደለ? ቤቷን ታሳይንና ቤቷ ሂደን ደግሞ እኛ የምንገባበት ቴክኒክ ይኖራል፣ ወይም አንቺንም መጠቀም ሊኖርብን ይችላል። ብቻ እንደምንም ብለን ቤቷ ገብተን ነገሮችን ለማጣራት እንሞክራለን። ስለዚህ አሁን ወደ ቤቷ ብንሄድ ይሻላል አይመስልሽም? እንግዲህ ቤተሰቦቻችን ያው ልጅቷ በጠቆመችን መሰረት ቤቱን ማሳይታናለች። እዚህ ጋር ታጥፋችሁ ብላናለች እና ገብተን የሚሆነውን ነገር እናያለን። ልጅቷ ባለችን መሰረት አንዳንድ ነገሮችን ስለሷ ከተለያዩ አካላቶች ማጣራትን አድርገናል። በተጨማሪ ደግሞ ቤት ገብተን ነገሮችን በደንብ ማጣራት፣ እሷንም ስለ ሰውየው መሞት ስለ አሟሟቱም ነገሮችን በደንብ ማጣራት ስላለብን ያው መርማሪ አካላቶች ነን ብለን ወደ ውስጥ ገብተን የምትለን ነገር እንሰማለን። ሁለቱም ካሉ ጂም ይሰራል ያለችውም ሰውዬ ካለ ነገሮች ይቀልሉናል፣ እንትን የምንል ይሆናል። ብቻዋን ደግሞ ካገኘናት እሱንም ማስጠርተን ቢሆን አንድ ላይ ምርመራችንን የምናካሄድ ይሆናል። ወደ ቤቱ እንሂድ። የምናየው ይሆናል። ሁለቱንም ብናገኝ ለምርመራችንም አሪፍ ነበረ። ግን ካገኘን ብለን ጀምርና እኛ ነን አንዴ ክፈች
እሺ ሰላም ነው እንደምን አለሽ? ለምርመራ ነበር የመጣ ነው። የባለቤትሽ መሞት አስመልክቶ ስለሱ አንዳንድ ነገሮችን ለመመርመር ነበር የመጣ ነው። ማለት ተመርምሮ እኮ ያለቀ ነገር ነው። ኦልሬዲ ተመርምሯል፣ ግን ያለቀ ጉዳይ አይደለም። አንዳንድ ነገሮችን በደንብ ማጣራት አለብን። ያው ፋይሉም ስላልተዘጋ ነገሮችን በስፋት ለማጣራት ነው ወደዚህ የመጣ ነው። ማለት ነው ያለቀ ነገር አይደለም ማለት ተመርምሮ ያለቀ የተዘጋ ፋይል ስለሆነ የዘጋ ፋይል አይደለም። መተሽም ያዘጋሽው ፋይል የለም። ግን ደግሞ ስለመዘጋቱና ስላለመዘጋቱ ሳይሆን አንዳንድ ነገሮችን መለስ ብለን ማጣራት ስላለብን ነው እዚህ ድረስ የመጣ ነው እኮ። እዛ ሄጄ ከፖሊሶቹ ጋር አውርቼ ጨርሼ ፋይሉ የተዘጋ ነገር ስለሆነ ዛሬ ምን አስፈለገ? አንዳንድ ነገሮችን በደንብ ማጣራትና ማወቅ አለብን። ለዛ ነው እዚህ ድረስ የመጣ ነው። እንደምታየው ካሜራም አለ። ካሜራውን ለምን አስፈለገ? ካሜራውስ ምንድነው እኮ እሱን ላስረዳሽ እኮ ነው። ካሜራው ያስፈለገው አንዳንድ ነገሮችን በምስል ቅጂ እንዲሁም በድምፅ መያዝ አለብን ለምርመራው ሂደት ሲባል ከላይ የወረደ ነገር ስለሆነ መያዝ አለብን። ለዛም ነው ተመልሰን የመጣ ነው። ስለ ባለቤትሽ መሞት እንዴት እንደሞተ መጀመሪያ የነገርሽንን ነገር እንዲሁም አብራርተሽ በደንብ እንድትነግሪን ነው ወደዚህ የመጣ ነው። ምክንያቱም ባለቤትሽ ቤት ውስጥ ነው ሞቶ የተገኘ የተባለ። ወይ ሌላ ጊዜ እናውራ። አይ ዛሬ ነው እኛ ገብተን ማውራትም የምንፈልገው። ለዛሬ ነው ተናግረን የመጣ ነው እኮ ተናግሬያለሁ እንዴ። ፖሊሶቹ መርምሮ ጨርሰዋል እኮ በደንብ ትክክለኛ መረጃና ሻራቶት እንደወደቀም ሁሉም ሰው ያውቃል እኮ። እሱንማ እናውቃለን እኮ። ግን ደግሞ በይበልጥ በስፋት ማወቅ ስላለብን እንዲሁም በምስልና በድምፅ ቅጂ መቀመጥ ስላለበት ነው ደግመን ለማጣራት ወደዚህ የመጣ ነው። እና አስገብተሽን አንዳንድ ነገሮችን በደንብ እንድናወራ ነው እዚህ ድረስ የመጣ ነው። ምንም ፍቃድ ሳይኖር ለምንድን ነው ቤት የምትገባው? ፍቃድ አለን። ያው ፍቃዱንም ማየት ትችያለሽ። እንኪ ፍቃዱንም ማየት ትችያለሽ። እና ቀስ በይ አንዳንድ ነገሮችን በደንብና በጥልቀት መመርመር ስላለብን ነው እዚህ ድረስ የመጣ ነው። እና አስገብተሽን አንዳንድ ነገሮችን ብንጨርስ አሪፍ ነው። ለወጣ ስለሆነ ወይ ሌላ ጊዜ ነው። እየሰማሽኝ ነው አይደል? ስራ ነው ያዝነው። ነገሮችን በደንብ መመርመር አለብን። ይሄ ነገር አንቺ ነው ሊያስደስትሽ የሚገባው። እሺ አትጩ፣ በስነ ስርዓት አዋራኝ። አንቺ በስነ ስርዓት መልሽልኝ። ስለዚህ ቤቴ መታ አሁን በዚህ ሰዓት መታ እኔ ለማውራት እኔ ሰዓት የለኝም። እያሳየሁሽ እኮ ነው። የመመርመሪያ ፍቃድ እያሳየሁሽ ነው። እኔ ማሳወቅ ነበረባችሁ። እየሰማሽኝ ነው አይደል? የምርመራ ፍቃድ እያሳየሁሽ ነው። ይሄ ነገር ደግሞ ከኛ በላይ አንቺ ነው ሊያስደስትሽ የሚገባው። ትሰማኛለህ? ፎርጅድ አሰርታ እንደሆነ በምን አውቃለሁ? የምር ፎርጅድ እያሳየሁሽ እኮ ነው አይደል? ማተብ አታይም እንዴ? ማንበብና መጻፍ ትችያለሽ አይደል? ማተብ እያየሽ ነው። ገብተን አንዳንድ ነገሮችን እንጨርስ። ይሄን ያክል ወንጀለኛ አይደለሽም። ማስገባት ቤት ሌላ ጊዜ እናወራለን እንዴ። ለመመርመር እኮ ነው የመጣ ነው። ለቀልድ አይደለም የመጣ ነው። አስገቢንና ነገሮችን ስርዓት ባለው መንገድ። ሲጀመርም ካሜራህን አጥፋው። ለምርመራ የተቀመጠ ካሜራ ነው። እሱም ያስቸግርሽ ጉዳይ አይደለም። ይሄ ነገር ደግሞ አንተ ማን ስለሆንኩ ነው ቤት ሲጀመር እንዴት አንጋግታችሁ የመጣችሁት? መርማሪዎች ነን እያልኩሽ ነው አይደለ? ነገሮችን በስርዓት ብንጨርስ መልካም ነው ብዬ አስባለሁ። አባት ወደዛ ይገባ ቁጭ በይ ደዛ። ይህን ያክል እንከራከራለን እንጣላለን ብዬ እንደውም እኔ አላሰብኩም ነበረ። ይህን ያክል ለማስገባት እንደዚህ የሆንሽበት ምክንያት አልገባኝም። አይደለም ማንኛውም ሰው እኮ ይመረምራል። ግን አንተ ቤቴ ሳታሳውቀኝ ሳትደውሉ ለምንድን እያሳየሁሽ ነው አይደለ? የማዘዣ ወረቀት ይህን ያክል ወንጀለኛ እስካልሆንሽ ድረስ ስለባልሽ ምርመራ ማካሄዱ አንቺን ነው እንጂ ደስ ሊልሽ የሚችለው። ለምንድን ነው ይህን ያክል ለማስገባት ልትቃወሚኝ የቻልሽው? እሱማ ቢመረመር እኮ በጣም ነው ደስ የሚለኝ። ግን ለምን ሳታሳውቁኝ ለምን መጣችሁ እኮ? እያሳየንሽ ነው የምርመራ እንትን አይደለ? እያሳየንሽ ነው አይደል? የምርመራ ፍቃድ ይሄን ያክል አንቺ ለምን መጣችሁ ነው እኮ ሳትነግሩኝ ለምን ቤቴ ድረስ መጣችሁ? ይሄን ያክል አንቺ እንደዚህ የምትሆኝበት ምክንያት ምንድነው? ስለባልሽ ነው እየተመረመረ ያለው። እንደውም ደስ ሊልሽ ነው የሚገባው አይደለ? በይበልጥ ምርመራው እንዲሳካ መተባበር ነው ያለብሽ እንጂ ይሄን ያክል መንጫጫት፣ ይሄን ያክል አላስገባም ማስገባለው ውጣ ውረድ ውስጥ ከአንቺ ጋር መግባቱን እኔ አልወደድኩትም። እንደዚህ ታደርጊያለሽም ብዬ አልጠበቅኩም። የኔ አባት እኔ ለምን ተመረመረ ለምን እንዲሆነ ብዬ አልታቆመም። እንደዛ ነው እንጂ የሚመስለው። በስራዬ ሰዓት ለምን ሳትነግሩኝ መጣችሁ ነው እንጂ ያልኩት። እኔ አላስገባም ማለት ነው። መርማሪዎች ነን፣ 24 ሰዓት መምጣት እንችላለን። ሌባት ሆነ እኔ መርማሪቱ እያሳየሁሽ ነው። ሌባት በአንቺ እያሳየሁሽ አይደል? እና ፌክ አሰርተ ከሆነ በምን አውቃለሁ? የት አንቺ እንደዛ ነው የምታረጊው ማለት ነው? አንቺ ፌክ ታሰሪያለሽ ማለት ነው እንደሚያደርገው። እና ታዲያ ወንጀለኛ እስካልሆንሽ ድረስ ንጹህ ሰው እስከሆንሽ ድረስ መርማሪዎችን የመተባበር ግዴታ አለብሽ። በሰድበኝ ነው የመጣው ወይስ በስነ ስርዓት እንድታዋሪኝ ነው? እኔ ሴት የመደብደብም የመምታትም እንትኑ የለኝም።
ካንቺ ጋር ሳጣ ገባ ውስጥ ለመግባት ሳይሆን ምርመራዬን በስነ ስርዓት ለማካሄድ ነው የመጣሁት። እሱን ደግሞ በትብብርም በግዴታም የመናገር እንትን አለብሽ ማለት ግዴታ እኮ ትብብር እስካልገባሽ ድረስ ግዴታ ነው የሚሆንብሽ። ለምንድን ነው ግዴታ የሚሆንብኝ እንዴ? ምክንያቱም የመስጠት ግዴታ አለብሽ። አይደለም የባለቤቴ ነገር እየተመረመረ ነበር። በቃ አሁንም በሱ መንገር ነው የምንሄደው። የተዘጋ ፋይል ስለሆነ ዛሬ በምን እየተነሳ ነው ሊቀሰቀስ? በሱ መንገር ነው አሁን መሄድ ያለብን። አሁን በሱ መንገር አንዳንድ ነገሮችን በደንብ ማጣራት ስላለብን ነው የመጣ ነው አይደል? በዛ ነገር ደግሞ አጋዢ እንደውም እሺ ባይ ልትሆኚ ነው እንጂ የሚገባው አላስገባም እስከማለት ድረስ የሚሄድ መብት የለሽ። ገባሽ አይደል? ተቃወምኩም ምን አባቴ እኔ ምንም የተቃወምኩም ነገር የለም። የተቃወምሽው ነገር ከሌለ ደግሞ በስነ ስርዓት መቀጠል እንችላለን። ተግባባን አይደል? ፈቃደኛ ነሽ? ከስምሽ ጀምሮ በምን ትተዳደሪ እንደነበረ እንዲሁም ስለ ባለቤትሽ አሟሟት በደንብ እንድታብራሪልን የመጣ ነው። ስለሱ እስኪ ንገሪኝ። ስምሽ ማን ልበል? ስሜ መቅደስ። እሺ መቅደስ፣ እንዴት ነበር የባለቤትሽ አሟሟት? ከመሞትሽ በፊት ከአንቺ ጋር ግጭቶች ነበሩ ወይ የሚለውን ነገር እስኪ አብራሪልን። ያው ባለቤቴ ነፍሱን ይማርና ከኔ ጋር ምንም ግጭትም አልነበረም። እሺ በጣም የምንዋደድ ሰዎች ነበር፣ ባልና ሚስት የምናስቀና ማለት ነው። እሱም ይወደኛል፣ እኔም በጣም ነው የምወደው እና እንደዚህ በተለያየ ስራ ምናምን ፊልድ ይወጣል ስራ ማለት ነው። ከባድ ነው ማለት ቆይ ለምንድን አይዞሽ ቀጥይ። ይህን ያክል እንትን የሚል ጉዳይ አይደለም እና ያው እኔ የተለያየ ስራ በፊት ሰራ ነበር። እኔ እና እሱ ሳንገናኝ በፊት እኔ ስራ ሰራ ነበር እና እዛ ስራ ቦታ ነው የተገናኘነው እኔ እና እሱ ማለት ነው። እኔና ባለ የመጀመሪያ ትውውቃችሁ? እሺ። እና ያው እሱ እንደዚህ ከፊልድ በሚመጣበት ሰዓት ላይ ታክሲ ላይ የተገናኘነው። እኔ ከስራ ስመጣ እሱም ከፊልዱ ሲመጣ ማለት ነው። ከዛን ታወቅ አብረን መኖር ጀመርን። ስንት ዓመት ቆያችሁ በፍቅር? አምስት 2 ዓመት ነው። 2 ዓመት ምናምን ሆናችኋል። በመሀላችሁ ግጭት ወይም የሚያጣላችሁ ነገር አልነበረም? ያው ማንኛውም ባለትዳር ማንኛውም በፍቅር ህይወት ውስጥ ያለ ሰው ግጭቶች አይጠፉም። በመሀል የማያስማሙ ነገሮች አይጠፉም። እና እንደዛ አይነት ነገሮች ተፈጥረው ያውቃሉ? ምንም የለም። በምንም ምክንያት እኔና እሱ ተጣልተን አናውቅም። ተጣላን እንኳን ቢባል እርስ በርስ የምንፈታው ነገር ስለሆነ ምንም ተጣልተን አናውቅም። ይሄን ያክል የከረረ ጸብ ኑሮ አያውቅም ማለት ነው። አሪፍ። እሺ የሞት አካባቢ ምንድን ነበር እስኪ የተፈጠረው? እስኪ አስረጅኝ በደንብ። ማለቴ ያው እሱ ፊልድ ነበረ፣ እኔ የቤት አልነበርኩም። ስመጣ እሱ መጥቶ ነው ያገኘሁት ቤት። ከዛ ስመጣ ያው እሱ ሻወር ቤት ነበር፣ ሻወር እየታጠበ ማለት ነው። እንደ ድንገት ነው በር ከፍቼ ስገባ ምናምን በር ከፍቼ ስገባ ሰው እሱ እንደመጣ አልነገረኝም፣ ቤት እንደመጣ ማለት ነው። ከዛ ፊልድ እንደመጣ ያው መምጣቱን አውቃለሁ፣ ግን ቤት ገብቶ እንደሚጠብቀኝ አላወኩም። እኔ እንደ ገበያ ምናምን የምጣው ጸጥ ብዬ ቃል ገዛዛ ማለት ነው። ከዛ ስመጣ እሱ ሻወር ቤት ነው። ቤት መታሃል እንዴ ብዬ ስጠይቀው አዎ መጥቻለሁ ብሎ ሲለኝ እሺ ብዬ ክቺን ገብቼ ምግብ ኩክ ላደርግ ገባሁ። ከዛ ሻወር እየወሰደ ነበር። እስከዛ እሱ እስከሚወስድ ብዬ እንትላ ከዛ የሚጮህ ድምጽ ሰማሁ። ማለት እሱ ሲጮህ ነው ወይስ ኖርማል ጮህ? ማለት ኖርማል ጮህ የሆነ በቃ ጆሮዬ ይሁን ምናምን ብዬ ዞር ብዬ አዳመጥኩና የሆነ ሰዓት ላይ ተደገመ ጮቱ ማለት። ከዛ ለካ አለ ምናምን ብዬ ስለው የሆነ የሆነ ስትወርቅ እንደሚሰማ ነገር አለ። ከዛ እንደዛ ነው ጮኸው። ከዛ ደንግጬ ሻወር ከፍቼ ስገባ ወርቆ ነው ያገኘሁት ሻወር ቤት ውስጥ ማለት ነው። ሳሙና ሸራቱት። ከዛ ያው ጮኩ፣ ሰው ደረሰልኝ። ከዛ የሆነ ልቡን ስነካ ትንሽ የሆነ የመተንፈስ እንትን ነበረው። ወዲያው ሐኪም ቤት ለመሄድ እንትን ነበረ ሰው እስከምጠራ ድረስ እሱ ሞቷል። ፈሳሽ ነበረው ከኋላ የመታው ነገር ደም ምናምን የፈሰሰ ነገር አልነበረ? ምንም የለም። ከዛ ሐኪም ቤት ዶክተሮቹን የሆነ የቤተሰብ ዶክተር ነበረ፣ እሱን ጠራሁት። ጭንቅላት ውስጥ ደም እንደፈሰሰ ነው ነገርኝ። እንዴት ሐኪም ቤት አልወሰዳችሁትም ታዲያ በዛ ቅጽበት? በምን ሰዓት ነው እኔ ብቻዬን እንዲህ ነው ማለት በምጮህበት ሰዓት ሰው ያልደረሰልኝ። ከኦልሞስት ከ5 ደቂቃ በኋላ ሰው እንኳን ቢመጣልን እሱ በቃ ጭንቅላት ውስጥ ደም ፈርሷል። ልክ ዶክተሩ መጥቶ ሲያዩ ሞቷል። ከዚህ በኋላ ወደ ሐኪም ቤት ብሄድም ዋጋ የለውም ያለኝ። መርማሪዎችስ ሲመረምሩ ያሉሽ ነገር አልነበረም?
በምንድነው ከመርማሪዎች ጋር የፖሊሶች ጋር በምን አይነት መንገድ ነበር የጨረሳችሁት? እኮ እነሱ ነገርኳቸው። ቤቱም ተፈተሸ። የሆነ እነሱ ማለት የሆነ እንደ መጠራጠርም እንትን አሉ። ገባ ሌላ ሰው አንቺ ቤት ነበርሽ እንዴ ምናምን አሉኝ። ያው እኔ ቤት ሆኜ እነሱ የወደቀው እና ሲጠራኝ ሌላ ሰው መስሎኝ ድምፅ ሁለተኛ ሲሰማ ነው እኔ ሮጬ የገባሁት። ከዛ ሳሙና አንሸራቶት እንደወደቀ ምናምን አሳዩት። ሲታጠብበት የነበረ ፎቶዎቹ ምናምን አይተውታል ፖሊሶቹ። ከዛ አንሸራቶት እንደወደቀ እነሱም እንትን አሉ ወጡ። ከዛ ያው እንመረምራለን ምናምን አሉ። ከዛም በኋላ ምርመራው በዛ ሂደት የተዳከመ ቀረ ነው። ምንም ማለት መዳከም ሳይሆን እኔ ማዘን ላይ ስለነበርኩ ብዙም ትኩረት አልሰጠሁትም። ከዛ በዛው አለፈ። በዛው እንትን እንዳለ ቀረ ማለት ነው። በዛው እንዳለ ሳይሆን ያው እኔም ሀዘኔን ልጨርስ ብዬ ነው። ያው እነሱ እስከሚጠሩኝም ነበረ። ምንም ደግሞ የሚያጠራጥር ነገር ስለሌለ ራሱ ወርቆ ስለሞተ ምንም የሚመጣው ነገር የለም። ስለዚህ ሻወር ሲታጠብ ነበረ። ያው በአጋጣሚ አንቺም አላየሽም። እንዴት ይውደቅ እንዴት በጭንቅላቱ ይውደቅ እኔ በጎኑ ይውደቅ እኔ የማውቀው ነገር የለም። ግን ሲጮህ ሮጬ የገባሁለት ሜዳ ላይ ተዘርግቶ አገኙት። ከዛ የሆነ ልቡን እንዲሰነካው የሆነ እንደ መተንፈስ ለካ ነፍሱ እየወጣች ነው በዛ ሰዓት ማለት ነው። እየቀዘቀዘ መጣ። ከዛ ዶክተሩ እስከሚመጣ ድረስ ነፍሱ ወጥቷል። ኦኬ በዛ ምክንያት ነው እንትን ያለው ማለት ነው። እሺ አንዳንድ መረጃዎችን ደግሞ ሰብስበን ነው እንግዲህ ወደዚህ የመጣ ነው። ይህንን ቃል ነው እንዳልሽው መጀመሪያም ሰጠሽ የነበረው። አሁንስ በምን አይነት ህይወት ውስጥ ነው ያለሽው? አሁን ባልሽ ካረፈ ትንሽ ቆይቷል እና አብሮሽ የሚኖር ሰው አለ እዚህ? ማንም የለም። ያው ወንድሜ መለስ ቀለስ እያለ እየመጣ ይጠይቀኛል። ከመጀመሩ ነው ወንድምሽ የመጣው? ባለቤትሽ ከመሞቱ በፊት ነው ወይስ ከሞታ በኋላ? አይ ያው እዚያ አልነበረም። እሱ ክፍለ ሀገር ነው መኖሪያውም ስራውም እንደዛ እዛው ነው። እና ይሄን እሱ መምጣት የጀመረው ባለቤቴ ከሞተ በኋላ ነው። ባለቤትሽ ካረፈ በኋላ ነው? አሁን እዚህ አብራችሁ ነው የምትኖሩት? ከኔ ጋር መኖር ሳይሆን ያው ወደዚህ ለኔ ብሎ ከጊዜ በኋላ ግን እሱ ማለት ያው ትንሽ ገፋ እስከሚልልኝ እስከምንጽናና ምናምን አብሮኝ ከጎኔ ነበር እና ከጎኔ ማንም አልነበረም። ጓደኞች ምናምን የሉሽ? ጓደኛ አለችኝ ግን በጣም መወዳት ያው ከእህትም በላይ ናት። እሷም ያው አንዳንዴ ስራ ስለሆነች ብዙም አይመቻትም። ብትመጣ ከ15 ቀን በኋላ ምናምን እንደዛ። ጥሩ ግንኙነት አላችሁ ከእሷ ጋር? ትቀራረባላችሁ? ማለት እንደ ታናሽ እህቴ ናት። ሁሉም ነገር ለእሷ ነው ምነግራት። በቃ እናቴ በላትም ታናሽ እህቴ ናት። ሁሉም የተፈጠረውን ነገር ምነግራት ማዋያት ለእሷ ነው። በጣም መወዳት። በተለይ ግን ከይበልጥ ለባለቤቴ በቃ ሁሉ ነገሬ ማለት ነው። እና ያው እሱ ከሞተ በኋላ ብዙ ሁሉ ነገሬ በቃ ጎሎብኛል የእውነት። አይዞሽ ያው ይገባናል እኮ አብሮ ከቆየ ሰው ጋር መለየት ማለት ትንሽ ይከብዳል። አይዞሽ ረጋቢ አንዴ ዶር ነገር ማዘና ያስፈልጋል። ብዙ ነገር ነው ያጣሁት። አይዞሽ ቤቴ ሁሉ ነው የተናገው የእውነት። አይዞን እንግዲህ እኛም መጽናናት እንመኛለን። ጠንከር ማለት ነው ደግሞ አንቺም ያለብሽ። ያው ወንድምሽ የሚመጣው አንቺን ለማጽናናት ነው ብለሽናል እና ለሱም ስትይ አጠገብሽ ላሉም ሰዎች ተጽናንተሽ ነው እንትን ማለት ያለብሽ እና አይዞን። እሺ አይዞሽ ረጋቢ እና ወደ ቃል መጠይቃችን እንግባ። ተረጋግተሻል? ቅርታ ተረብሽ። ፖሊሶች በወቅቱ ምን አይነት ምርመራ ነበር ያደረጉት? ያው እነሱ ያደረጉት ማለት እሱ የሞተ ጊዜ ወደ ላይ መጡት። ያው የሻወር ቤቱን አሻራ ወሰዱ። ፖሊሶች ናቸው ወይስ ሐኪሙ ነው ቀድሞ የመጣው? መጀመሪያ ቀድሞ የመጣው ሐኪሙ ነበር፣ ዶክተሩ ማለት ነው። እሺ ያው እሱ እዚህ እንደነበረ ነው ግዴታ እነሱ መጠራት አለበት ምናምን ሲሉ እነሱ መጡ። ማለት በምን ቅስፈት በቃ እንዴት ሞተ የሚለውን ነገር ጥያቄ መጣ። ከዛ
ያ ግዴታ እነሱ መምጣት እንዳለባቸው ዶክተሩም ነገረኝ። እሺ ብዬ ነው የተቀበልኩት። ገባ ከዛ እሱ የወደቀበት እና ፎጣዎቹንም አሻራ ነሱ፣ የሻወሩንም በር አሻራ ነሱ፣ የተለያዩ የቤቱን እንትን አሉ። ለምርመራ የሚያስፈልገውን ነገር ነው አሻሮች ወስዶ የሄዱትና ብቻ በጣም ከባድ ነበር። ስለዚህ የምርመራ ውጤቱ ያሏችሁ እዛው ተንሸራቶ እንደወደቀ ነው እንትን ያለው። ያው እንደዛ እንደወደቀ ነው ሁሉም ያወቀ። እሺ መልካም። እና ወንድም የምትይው አሁን መምጣት ይችላል? ስለ ነገሮቹ ምናልባት የሚያብራራልን ከሆነ ዛሬ ሊመጣ ይችላል። እመጣለሁ ጠዋት ምናምን ብሎኝ ስለነበረ ከሰዓት እኔ ጠዋት አሁን እናንተ ስትመጡ ስራ ልገባ ነበርና ገብቼ ለመውጣት ነው። እሱ ዛሬ እንደሚመጣ ነግሮኛል፣ ደውሎልኛል። እና ከገጠር ነው የመጣው አንቺ ጋር አይደለም እንደሚኖረው? ያው ባለቤቴ ከሞተ በኋላ ለማጽናናት ነው ወደዚህ የመጣው ብለሽኛል። እና እንዴት አንቺ ጋር ካልኖረ? እኔ ሴት ነኝ አንደኛ፣ ያው እሱ የራሱን ኑሮ ሊኖረው ይችላል፣ ወንድ ነው እና ሊኖረው ይችላል ሳይሆን ያው አንቺ እኔን ለማጽናናት ነው የመጣው ብለሽኛል። ለኔ የመጣው ከዛ ድረስ ማለት ነው። እሱ ባለቤቴ እንደሞተ እኔ ቤተሰብ የለኝም። እሺ እናትና አባቴ ሞቱ በልጅነቴ ነውና አንድ ወንድሜ ነው፣ ታላቅ ወንድሜ ማለት ነው። እና ባለቤቴ እንደሞተ ደውዬ ነገርኩት። ያው እኔ እንደተጎዳው በጣም ገብቶታል። ለኔ ብሎ ስራውንም ሁሉም ነገሩ ትቶ ወደዚህ መጣ፣ ወደ አዲስ አበባ ማለት ነው። ከዛ ያው እዚህ ቤት ተከራይቶ መኖር ጀመረ። እየመጣ ያጽናናናል ማለት እሱ ሞቶ እንኳን ከዛ ቀን ጀምሮ እሱ አጠገቤ ነበር። በቃ ከጎኔ አልተለየም። ያው እየመጣ እንደሚጠይቀኝ ያው ክፍለ ሀገር እኔ እኮ መልስ ጥያቄ ምን መሰለሽ፣ ክፍለ ሀገር ለአንቺ ብሎ እስከመጣ ድረስ ያው አንቺ ጋር ነው የሚሆነው አይደለ? እንዴት ሊመጣ ይችላል? አንዳንዴማ ያድራል፣ እንደዚህ ሲመሽበት ምናምን ያድራል። ሌላውን ቀን የት ነው የሚያሳልፈው? ቤት አለው ተከራይቷል፣ ወደዚህ ቅርብ ማለት ነው። እና እዛ ነው የሚኖረው። አንዳንዴ ደግሞ እኔ የእረፍት ሰው ምናምን መጥቶ ከኔ ጋር ተጫውቶ ቡና ጠጥተን ምናምን በማግስቱ እንለያያለን፣ እኔ ጋር አድሮ ማለት ነው። ባልሳሳት የወንድምሽ ስም ጆን ነው ያልሽኝ? ጆን ማለት እንዴት አወኩ? ጆዬ ወንድሜ ነው አይደለ? እሱ አንቺን ለማጽናናት እንደመጣ ነው የማውቀው። ያው አግኝተነው ደግሞ አንዳንድ ነገሮችን ብንጨርስ አሪፍ ነበር ማለት በቃ እየጨረስክ ይመስለኛል። ከዚህ በላይ ምንም የምጠይቀኝ ነገር የለም። ስለዚህ እባክህ ማለት ንግግራችንን እንጨርስ፣ ምርመራችንን ስንጨርስ ጨርሰናል ብለን እንነግርሻለን። ማለት በቃ ሞተ እኮ እኔ ምንም ወንጀለኛ አይደለም፣ ምንም እኮ አይደለም። ምንድነው እሱንማ እያጣራን ነው። እኔ ሰዓት እየሄደብኝ ነው። ለምንድን ነው የምወጣው? ምን አስደነገጠሽ? እኔ ስለ ወንድምሽ ጆን ነው ያልኩሽ። ሌላ ያልኩሽ ነገር አለ? ይሄን ያስደነገጠ ነገር አለ? ከየትም ልውቀው መርማሪ አይደለው እንዴ? ከየትም ልውቀው እሱ የሚመለከትሽ ጉዳይ አይደለም። ለምንድን ነው የምንወጣው? ነገሮችን ሳንጨርስ ከመሬት ተነስሽ ትወጣልኛለህ የሚያስብል ነገር የለው። ይህን ያክል መርበትበት፣ ይህን ያክል የመረበሽ ስሜት አያስፈልገው። ለምንድን ነው የምወጣው እኮ? ጠይቀኝ ጨረስኩ ይመስለኛል። ውጣልኝ ከቤት። ቁጭ በይ። ለምንድን ነው የምወጣው? ቁጭ በይ እና ነገሩን ጨርሰን በስነ ስርዓት የምጠይቅሽን ነገር መልሽልኝ። ከአንቺ ጋር የምዳረቅበት የምጃጃልበት ሰዓት የለኝም። የሰማሽኝ ነው አይደል? ትሰማኛለህ? ላይ ልትጫው አልፈቅድልህም። እሺ ምንድን ነው ከመሬት ተነስተሽ ውጣልኝ የሚያስፈልግ እኮ? በቃ ውጣልኝ ከቤት። ፍቅር ምንድን ነው እዚህ ጋር? ምንድን ነው ይኸውልህ፣ ሰው ውጭ ላይ ያለው ምንድን ነው? እነማን ናቸው? ምንድን ነው የተከናወነ? አላውቅም። እኔም አስወጣልኝ እያልኩ ነበር። ምንድን ነው የተከናወነ ያለው? ፍቅር ሰላም ነው። አንዴ ውጡ። ምን ያማታል? ቆይ ምንድን ነው ይኸውልህ፣ ሰው ምንድን ነው የተከናወነ ያለው? አላውቅም። ቤቴ ድረስ ገብቷል። ምንድን ነው የተከናወነ ያለው? አንዴ ልታስረዳኝ ትችላለህ? ምንድን ነው ይኸውልህ፣ ሰው የተንጋጋ ምንድን ነው ውጭ ላይ? ሰማኝ፣ አዳምጠኝ። ምንድን ነው ይኸውልህ፣ ካሜራ እያዋራሁ ነው። ረጋ ብለቁ። መጀመሪያ ነገር ሰማኝ እኮ ረጋ ብለቁ እኮ። ምንድን ነው? መርማሪዎች ነን። ለአንዳንድ ምርመራ ነው እዚህ የመጣ ነው። የምን ምርመራ ነው እኮ? እሱን ቁጭ በልና አዋራለሁ። ቁጭ በልና አይ መጀመሪያ ቁጭ በልና አዋራለሁ። ሲጀመር ምን አልቀመጠ መጀመሪያ ይልሻል አይደል? ወንድሜ ነው እያልሽ ነው መፍቱ ነው። ሃኒ ይለኛል እንዴ? ፍቅሬ እያለሽ ነው። ስለንኩ ነው እንደፈለገ አቆላም። አንተ ልቀቀኝ። ምን አለ ለሷ? ወንድሟ ነው። አሁን ፍቅሬ እያልካታ ነበር። ታላቅ ወንድሟ እና መወዳት ነች። አይ ምንድን ነው መጀመሪያ እህትህን ፍቅሬ ነው የምትላት አይደለም? ልታናግር ይችላል። ምንድን ነው እየሆነ ያለው? ምንድን ነው የሚያወጣጠረው? በስነ ስርዓት ቁጭ ብላ አዋራ እንዴ። ምንድን ነው ይኸውልህ፣ ሰው ሰማኛለህ? ውጣልኝ። ቁጭ ብላ አዋራኝ። መርማሪዎች ነን ብለናል አይደለ? ቁጭ በልና አዋራኝ በስነ ስርዓት። ቁጭ በልና አስረዳለሁ። የሰማኝ ነው አይደል? ለምንድን ነው የማትቀመጠው? ቁጭ ብላ በስነ ስርዓት አዋራኝ። በገዛ ቤት የመጡ በገዛ ቤት መርማሪዎች ነን ብዬሻለሁ አይደለ? ስለዚህ በስነ ስርዓት ቤታችን ወንድሜ ዝም በይ። እሺ ምንድን ነው የምትለው?
ምንድነው? ለምርመራ ነው የመጣ ነው። ቁጭ ብላችሁ በስነ ስርዓት አዋሩ እኮ ምንድነው የምትመረምሩት? ሌላ ኃይል እንድትጠቀም አትገፋፋኝ። ይሰማኝ ነው አይደል? የምትመረምሩት ነገር ምን ታመጣለህ? ምን ታመጣለህ? ለሞት አንዳንድ ነገሮች ለመመርመር ነው የመጣ ነው። ይሰማኝ ነው አይደል? ባለቤቷ እኮ ፖሊስ ሁሉ ነገር የጨረሰው ነው። እሱ የጨረሰው የሚመለከት ጉዳይ አይደለም። ለመመርመር ነው እዚህ የመጣ ነው። ነገሮችን እስከምንጨርስ ድረስ ቁጭ ብላችሁ አዋሩ። ሌላ ኃይል እንድንጠቀም ወይ ሌላ ነገር ካሜራውን አጥፉ። ቀጥ ብላችሁ ምርመራ ለምንድን ነው የሚጠፋው? አሁን መተህ ምንድን ነው የሚያስደነፋው? ቁጭ ባለና በስነ ስርዓት ነገሮችን እናውራ ነው እያልኳችሁ ነገር ያለውን ነገር ነግሬያለሁ። አልነገርሽኝ? ወንድሜን ያልሽው ፍቅሬ እያለሽ ነው የገባው። ምን ማለት ነው? ወንድሟ ነኝ እኮ ነኝ። ሃኒ ፍቅሬ ነው የምትባባሉት እናንተ ዝምድና እንደዚህ ነው። ስለዚህ ቁጭ በሉና አዋሩ። ቁጭ በሉ በስነ ስርዓት ውጣልኝ ከቤት እያልኩ ነው። ሌላ ችግር ውስጥ አትክተቺ። እስቲ ምን ታመጣለህ? ሌላ ችግር ውስጥ አትክተቺ እኮ ምንድነው? አንተ እኔ ተራታ